አፓርታይዳዊው የሐረሪ ክልል ምርጫ በኤልሳቤት ከበደ የሕግ ባለሙያ። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ጀምሮ በኢትዮጵያ ፍትሃዊና ዲሞክራሲያዊ ምርጫ ማካሄድ ቀዳሚው ህልማቸው እንደሆነ ደጋግመው ተናግረዋል። በወይዘሪት ብርቱካን ሚደቅሳ የሚመራው ብሔራዊ ምርጫ ቦርድም ኃላፊነቱን በፍትሃዊነት እንደሚወጣ በበርካታ መድረኮች ቃል ገብቷል። በእርግጥ የጠቅላይ ሚኒስትሩ ህልምና የምርጫ ቦርድ ዓላማ ተስፋ ቢሰጡኝ ደስ ባለኝ ነበር። ነገር ግን ሐረሪ ክልል ተወልዶ እንደኖረ ዜጋ የሚሰማኝ ተስፋ ቢስነት ነው። ዶክተር አብይም ሆኑ ምርጫ ቦርድ ለዜጎች እኩል የመመረጥ መብቶች የማይሰጠውን የሐረሪን ክልል ያውቁታል ወይ? ይህ ጽሑፍ በሐረሪ የተንሰራፋውን አፓርታይዳዊ ስርዓትና የምርጫ ሂደት ለመዘርዘር የሚሞክር ሲሆን በቅድሚያ የክልሉን ገጽታ ሊያሳዩ የሚችሉ ጥቂት እውነታዎችን እንመልከት። የሐረሪ ክልል አመሰራረት። ሐረር የሐረርጌ ክፍለ ሀገር ዋና ከተማ የነበረች ሲሆን ህወሓት ኢህአዴግ ስልጣን ከጨበጠ በኋላ ካቋቋማቸው 9 ክልሎች አንዷ ናት። በክልልነት የተዋቀረችበት መንገድ ግን ህገወጥ ነው። ሐረር ብቻዋን ለአቅመ ክልልነት ባለመብቃቷ ነው መሰለኝ ከነበሯት 19 የከተማ ቀበሌዎች በተጨማሪ በዙሪያዋ ያሉ 17 የገጠር ቀበሌዎችንም አብረው እንዲካለሉ ተደርጓል። በእነዚህ የገጠር ቀበሌዎችም የሚኖሩት ኦሮምኛ ተናጋሪ ኢትዮጵያውያን ናቸው። በማዕከላዊ ስታቲስቲክስ ወቅታዊ ግምታዊ መረጃ የክልሉ ነዋሪ 246,000 ነው። 56.41 ኦሮሞ፣ 22.77 አማራ፣ 8.65 ሐረሪ፣ 4.34 ጉራጌ፣ 3.87 ሶማሌ፣ 1.53 ትግራይ፣ 1.26 አርጎባና 1.1 በመቶ ሌሎች የተባሉ ብሔር ብሔረሰቦች ይኖሩባታል። የአስተዳደር ስልጣንና ባለቤትነት። የብሔር ብሔረሰቦች መኖሪያዋን ሐረሪ በጋራ ሲያስተዳድሯት የቆዩት የሐረሪ ብሔራዊ ሊግ ሀብሊ እና ኦህዴድ ናቸው። የተዘረጋው መዋቅር ሁለቱ ብሔሮች እኩል 50-50 ድርሻ ይዘው እንዲያስተዳድሩ የሚያደርግ ቢሆንም የክልሉን ፕሬዝዳንትነት ጨምሮ ዋና ዋና የተባሉት የስልጣን ቦታዎች በሐረሪዎች ተይዘዋል። በክልሉ ህገ መንግስት አንቀጽ 49 ህዝባር 1 ላይ የህዝብ ተወካዮች ጉባኤና የሐረሪ ብሔራዊ ጉባኤ የሚባሉ ሁለቱ ጉባኤዎች እንደሚኖሩት ተደንግጓል። በዚሁ አንቀጽ 2 የሐረሪው ጉባኤ 14 ወንበር ሲኖረው ሁሉም የሐረሪ ተወላጆች መሆን እንዳለባቸው ይጠቅሳል። የህዝብ ተወካዮች የሚባለው ደግሞ 22 ወንበር አለው። 19 የከተማና 17 የገጠሮቹ ተደምረው 36 ቀበሌዎች ላሏት ሐረር ሁለት የምርጫ ክልሎች ተዋቅሮላታል። ከጀጎል ምርጫ ክልል 4 የህዝብ ተወካዮች ጉባኤ አባላት ከአዲባር ወረዳና የአሚር ኑር ወረዳ 7 ቀበሌዎች የሚመረጡ ሲሆን ከጀጎል ውጪ ደግሞ 12 የከተማ ቀበሌዎችና 17 የገጠር ወረዳዎችን በሚያቅፈው የህዝብ ተወካዮች ጉባኤ 18 አባላት ይወከሉበታል። ከነዋሪው ህዝብ አብላጫውን የያዙት ኦሮሞና አማራ ቢሆኑም 8.65 በመቶ የሆነው ሐረሪ የሚወክለው ፓርቲ ብዙሃኑን ህብረተሰብ የመምራትና በጣፈንታው ላይ የመወሰን መብት ተሰጥቶታል። ይህ ከዲሞክራሲ መርሆች ሆነ ከራሱ ከፌዴራሊዝም ስርዓቱ ጋር የተቃረነ ነው። የሥራ ቋንቋ። በ1987 ዓ.ም የጸደቀው የክልሉ ህገ መንግስት በስፋት የሚነገረውን አማርኛ የክልሉ የሥራ ቋንቋ እንዲሆን ደንግጎ ነበር። በ1997 ዓ.ም በተሻሻለውና አሁን በሥራ ላይ ባለው ህገ መንግስት ደግሞ ሐረሪና ኦሮምኛ ብቻ የሥራ ቋንቋዎች እንዲሆኑ ተደርጓል። ይህ ሆን ተብሎ አንድን ብሔር ለማገለልና በአፓርታይድ ስርዓት ለመግዛት መሆኑ የሚገባን በክልሉ የሚኖረው አማራ ከሐረሪ ህዝብ 4 እጥፍ መሆኑን ስናስታውስ ነው። የሥራ ዕድል የሚሰጠው በአስተዳደር መዋቅሩ መሰረት 50-50 ለሐረሪና ለኦሮሞ ብቻ ነው። ሌላው በገዛ ሀገሩ የተገለለና የበይ ተመልካች እንዲሆን ተፈርዶበታል። ብዙሃኑ ላይ በኢኮኖሚ የማድቀቅ ደባ ተፈጽሞበታል።
የመንግስት ሥራ ለማግኘት እጅግ የከበደ እንዲሆን ተደርጎበታል። የዚህ ክፉ ዓላማ አማርኛ ተናጋሪው ከተማዋን ለቆ እንዲወጣ ለማድረግ በመሆኑ ሌሎች አማራጮች እንዳይኖሩ ተደርጓል። ለምሳሌ በቀን ሰራተኝነት ለመቀጠር በከተማዋ ምንም አይነት የኮንስትራክሽን ሥራ ስለሌለ አብዛኛው ሥራ ፈላጊ ከተማዋን ለቆ ወጥቷል። በ2010 የመንግስት ለውጥ ማግስት እነ ጀዋር መሐመድ ሐረር በሄዱበት ወቅት ከሐረሪ ብሔረሰብ ተወካዮች ጋር በነበራቸው ውይይት የሐብሊ መስራች የሆኑት አቶ አብዱል ሰመድ ኢንድሪስ ለጀዋር ሪፖርት ሲያቀርቡ ከ27 ዓመት በፊት የመንግስት ሥራ ላይ የነበረው ነፍጠኛ 2200 ሲሆን አሁን 2400 ነው ማለታቸውም ይህንኑ ያስረግጣል። ከአማርኛ በቀር የማይናገር የክልሉ ነዋሪ የመሬት ማረጋገጫ ካርታና የሥራ ቅጥር ውልን ጨምሮ የተለያዩ መንግስታዊ ደብዳቤዎችና ማመልከቻዎችን የሚጽፈው በአደርኛና በኦሮምኛ ቋንቋ ብቻ በመሆኑ አንብቦ ለመረዳትና ለመፈጸም ትልቅ ችግር ተፈጥሮበታል። ፖለቲካዊ ተሳትፎ በኢትዮጵያ ሕግ ገደብ የሚያስጥል ወንጀል ሳይሰሩ የመምረጥ መመረጥ መብቶች ሕግ ተበጅቶላቸው የተከለከለበት አካባቢ ሐረሪ ክልል ነው። ይህም በክልሉ ሕገ መንግስት በድፍረት በተካተቱ የሕግ አንቀጾች ላይ ሰፍሯል። የኢፌዴሪ ሕገ መንግስት አንቀጽ 38 ዝባር 1 ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ልዩነት ሳይደረግበት በመረጣቸው ተወካዮች እንዲተዳደር ይደነግጋል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ዳግም ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 4 የምርጫ ስርዓት ንዑስ ቁጥር 2 ላይም የክልል ምክር ቤት አባላት ምርጫን የሚመለከቱ የክልል ህጎች በህገ መንግስቱና በዚህ አዋጅ ከተቀመጡ ምርጫን የተመለከቱ ድንጋጌዎች ጋር የተጣጣሙ መሆን እንዳለባቸው ያስገነዝባል። ይህንን ይዘን የገጠርና የከተማ በሚባሉ ቀበሌዎች ወደ ተከፈለችው ሐረሪ እንለፍ። በድምሩ 36 አባላት የሚመረጡበት ሁለት ምክር ቤት አሏት። 18 አባላት ለሚወከሉበት የሐረሪ ጉባኤ 14ቱ ላይ የሐረሪ ተወላጆች ብቻ በተመራጭነትና በመራጭነት የሚሳተፉበት ልዩ መብት ተጎናጽፈዋል። በዚህ የምርጫ ክልል ውስጥ የሚኖር ሐረሪ ያልሆነ ሰው የመምረጥ መመረጥ መብቶች የሉትም። በጀጎል የምርጫ ክልል ውስጥ በሚካሄደው ቀሪው 4 ወንበር ላይም ቢሆን ሐረሪዎች የመወዳደር መብት አላቸው። ሐረሪ ያልሆነ የክልሉ ነዋሪ ወይንም ፓርቲ ፖለቲካዊ መብቶቹን የመጠቀም ዕድል ያለው በቀሪዎቹ 4 የምርጫ ወረዳዎች ላይ ብቻ ነው። ይህ ደግሞ ከሀገሪቱ ሕገ መንግስት ከምርጫ ቦርድ አዋጅና ኢትዮጵያ ካጸደቀቻቸው ዓለም አቀፍ የሰብአዊና የዲሞክራሲ መብቶች ጋር በግልጽ ይጋጫል። ከክልሉ ሕገ መንግስት እጅግ አስገራሚ አንቀጽ 50 ህዝባር 2 ላይ የሰፈረው ደግሞ እንዲህ ይላል። የሐረሪ ብሔራዊ ጉባኤ አባላት በክልሉ ውስጥና ከክልሉ ውጪ በሌላ በኢትዮጵያ ክልሎችና ከተሞች ከሚኖሩ የሐረሪ ብሔረሰብ አባላት ይመረጣል። ይህ አንቀጽ እያንዳንዱ መራጭ ድምጽ መስጠት የሚችለው በአካል በመገኘት እንደሆነ የሚገልጸውን የምርጫ ሕግ በግላጭ መገርሰሱን ግን ዘንግተን አይደለም። ከምርጫ ክልል ጋር በተያያዘ የብሔራዊ ምርጫ ቦርድ አዋጅ አንቀጽ 13 የምርጫ ክልሎችን ስለማቋቋም በሚለው ርዕስ ስር የህዝብ ብዛታቸው አነስተኛ በሆኑ የተለየ ውክልና የሚያስፈልጋቸው ብሔረሰቦች ማንነትና ቁጥር ቀድሞ በሚዘጋጅ ግልጽ መስፈርት በፌዴሬሽን ምክር ቤት እንደሚወሰንና እነዚህን የምርጫ ክልሎች በሚመለከት ቦርዱ ዝርዝር መመሪያ ሊያወጣ እንደሚችል ቢደነግግም የቦርዱ መመሪያ በይፋ ባልተገለጸበት ሁኔታ ኢፍትሐዊና ኢዲሞክራሲያዊ የምርጫ ክልሎችን በሐረሪ አቋቁሞ እናያለን። በነገራችን ላይ በሐረሪ ትልቁን ስልጣን የሚይዘው 14 ወንበር ያለው የሐረሪ ጉባኤ የሚባለው ነው። በእነዚህ የምርጫ ክልል ውስጥ የሚኖር ሐረሪ ያልሆነ ሰው የመምረጥ መመረጥ መብቶች የሉትም። የዚህ ክፉ ሐሳብ አመንጮችን ቧልተኝነት የሚጎላው ደግሞ የመምረጥና የመመረጥ መብት የሚል ርዕስ በተሰጠው በአንቀጽ 38 ህዝባር 1 ላይ ማናቸውም የክልሉ ህዝብ በቀለም፣ በዘር፣ በቋንቋ፣ በብሔር፣ በብሔረሰብ፣ በጾታ፣ በሃይማኖት፣ በፖለቲካ አመለካከት ወይንም አቋም ላይ ልዩነት ሳይደረግበት የመምረጥም ሆነ የመመረጥ መብት እንዳለው የሚዘረዝረው የዋናው ህገ መንግስት አንቀጽ ቃል በቃል ተወስዶ መቀመጡ ነው። የዜጎች እኩል ተሳትፎ
በሐረሪ ያለውን ፖለቲካዊ ተሳትፎን በማሳየት የተጻፈ ቢሆንም ዛሬም ድረስ በክልሉ የተንሰራፋው አፓርታይዳዊ ስርዓት ተባብሶ ቀጥሏል። ስርዓቱ አብላጫውን የክልሉን ተወላጅ ያገለለው ከኢኮኖሚ ተጠቃሚነትም ጭምር ነው። ብዙሃኑ ነዋሪ በሕግ የመታወቅ መብቱ ተገርስሷል። አንድ ሰው የሰብአዊ መብቱ ካልተከበረ የመኖር ዋስትናው አደጋ ላይ እንደሚሆን ይታወቃል። ይህ ዝንፈት ወደ ኢኮኖሚ ተጠቃሚነት ሲወርድ ከ50 ከመቶ በላይ የክልሉ ሕዝብ ሥራ የማግኘትና የመልማት መብቱ መጣሱን እንረዳለን። መሰረተ ልማትን በተመለከተ 1 ከመቶ ሥራ ያልተሰራባቸው ቀበሌዎች አሉ። መቼም ጤነኛ አእምሮ ያለው ሰው እንዲህ አይነቱን በመዋቅር ደረጃ የተደነገጉና እርስ በራስ የሚጋጩ ሕጎች በሥራ ላይ ባሉበት ክልል ፍትሃዊና ዴሞክራሲያዊ ምርጫ ይደረጋል ብሎ ሊያስብ አይችልም። ስለዚህም ጠቅላይ ሚኒስትር አብይ ፍትሃዊ ምርጫ የማድረግ ህልማቸው ይሳካ ዘንድ ለፍትህ ዋጋ በከፈሉት ብርቱካን ሚደቅሳ የሚመራው ምርጫ ቦርድም ታማኒነት እንዲኖረው በቅድሚያ ከአፓርታይድ ተገልብጦ የተተገበረውን ስርዓት አፍርሰው በክልሉ የሚኖር ሁሉም ኢትዮጵያውያን በእኩልነት የሚሳተፉበት የምርጫ ሂደት እንዲኖር ማድረግ ይጠበቅባቸዋል። የክልሉ መንግስታዊ ሃይማኖት በክልሉ ህገ መንግስት አንቀጽ 59 የሐረሪ ጉባኤን ስልጣንና ተግባር ብሎ ከዘረዘራቸው ውስጥ በቁጥር 2 የሚከተለው ሰፍሯል። በክልሉ ውስጥ የሐረሪ ብሔረሰብ ታሪክና ባህል የሚያንጸባርቁ ቅርሶችን፣ የመቃብር ቦታዎችን፣ የመስጊድና የአድባራት አጠባበቅን በሚመለከት መመሪያ ያወጣል። ይህ ኃላፊነት በእስልምና ትልቁ ተቋም የሆነው የመጅሊሱ ቢሆንም መንግስታዊ ስልጣን የጨበጠው የሐረሪ ጉባኤ በአዋጅ የወሰደው ገና ድሮ ነው። መስጊዶችን ማሰራት፣ መንከባከብ፣ መጠበቅን ጨምሮ የሼካ መቃብሮችንና ቁንቢዎችን በተመለከተ የመጅሊስ ኃላፊነት ቢሆንም ለክርስቲያኑም ለሙስሊሙም ለኢአማኒውም የሚመደበውን በጀት ለአንድ ሃይማኖት ጉዳዮች እንዲውል ያደርጋል። መቼም ከዚህ በላይ መንግስታዊ ሃይማኖት ስለመኖሩ የሚያስረግጥ ማስረጃ ሊቀርብ አይችልም። ንጉሳዊን ስርዓት በስፋት ከሚያስተቻቸው አንዱ ክርስትናን መንግስታዊ ሃይማኖት በማድረጉ እንደሆነ ይታወቃል። የሐረሪውን ምጸት የሚያደርገው የንጉሱን ህገ መንግስት ቀድሞ ተፈሪ ቤት አሁን አብደላ ሸሪፍ ሙዚየም በሚባለው ውስጥ በትልቅ ፍሬም ተቀምጦ ለጎብኚዎች አጼ ኃይለ ሥላሴ እስልምናን በጣም ሲጨቁኑ እንደነበረ የሚሰጠውን ገለጻ ስንሰማ ነው። በዚህ ላይ የክልሉ ህገ መንግስት በአንቀጽ 11 ላይ መንግስትና ሃይማኖት ልዩነት እንዳላቸው የደነገገውም የቧልቱ ሌላኛው ክፍል ነው። የክልሉን ህገ መንግስት ለማሻሻል የፌዴራሉን ህገ መንግስት ማሻሻል ስለሚያስገድድ ከዋናው ህገ መንግስትና የምርጫ ቦርድ አዋጅ ጋር እንዲጣጣም ሆኖ መሻሻል ይኖርበታል። የክልሉ ህገ መንግስት አንቀጽ 38 ህዝባር 1 ከአንቀጽ 50 ህዝባር 2 ጋር ይጣረሳል። አንቀጽ 38 ህዝባር 1 ለሁሉም የከተማው ነዋሪ የመምረጥ መመረጥ መብት ሲሰጥ፣ አንቀጽ 50 ህዝባር 2 ደግሞ የሌሎቹን ነዋሪዎች የመመረጥ መምረጥ መብት ገድቦ ነዋሪውን በህግ ሽፋን የመብትና የምጣኔ ሀብት ጥቃት ሰለባ አድርጎታል። የሰው ልጅ በህግ የመታወቅ መብቱ ካልተመሰከረለት የሥራ ዕድል፣ በጀትና ኢኮኖሚ ተጠቃሚነትም አይመለከተውም ማለት ነው። ከኦሮሞና ከሐረሪው በቀር በክልሉ የሚኖር የየትኛውን ብሔር ተወላጅ የዚህ ጥቃት ሰለባ ናቸው። ባሳለፍነው ሳምንት ይህንን ጽሑፍ እያሰናዳው የኢትዮጵያ ምርጫ ቦርድ የሐረሪ ጉባኤን በተመለከተ ከሐረር ውጪ የሚኖሩ የብሔሩ ተወላጆች መምረጥ እንደማይችሉ መወሰኑን ሰማው። ውሳኔው የዘገየ ቢሆንም እጅግ በጣም አስፈላጊና ተገቢ ነው።